So it just says I'm sexy and I know it. ሰላም እንዴት ናችሁ? ሶ ቀጣዩ የሚም ሲሪየስ ላይ ነው የምንሄደው። ሶ ሌትስ ጎ። ቀጣዩ ማሳያችሁ ሚም ደግሞ it says እንደምታውቁት ነርድ ጓደኛችሁ ከላከላችሁ ወይም ደግሞ ትዊተር ላይ ወይም ሌላ ቦታ ካያችሁት you understand ማለት ነው። ይሄን ቪዲዮ ስላያችሁት so let's go ምን ማለት ነው የሚለው ነው። ሌላው ነገር obviously እንግሊዘኛ ስለሆነ it's easier to understand like ለመረዳት ቀላል ነው። the only unique thing about this እና maybe like ጆክ ሁላ ትረዱት የምትችሉት እዚህ ጋር ነው ማለት ነው። so ይሄን ነገር ለመረዳት እነዚህን ሁለት ነገሮች አንድ ሰም ማድረግ አለበት ወይ previous knowledge አላችሁ ብዬ አስዩ ማድረግ አለ። ከሌላችሁም don't worry just believe me እና በኋላ ሌላ ቪዲዮ እንሰራበታለን ማለት explaining that. So the first thing I want you to know is cos square x plus sin square x is equals to 1. So the second thing is tan tan x ማለት by definition is going to be sin x over cos x. And I forgot ግን የሌላ አንድ ተጨማሪ ቲንግ ማወቅ አለባችሁ። ምንድነው እሱ 1 over cos x ማለት sec x ከነዚህ ሶስቱ እንዳሉ ያምራችሁ ውስጥ እያሰባችሁ ወይ ደግሞ እስከዛ ድረስ ገብታችሁ የድሮ መጽሐፍታችሁን አገላብጡ። ሶ የመጀመሪያው ቲንግ የምንነሳው ከመጀመሪያው ኢኩዌሽን ነው። we just say cos square x plus sin square x is equals to 1. ከዚህ ተነስተን ምን ማድረግ እንችላለን? ሁሉንም ለኮስ እናካፍል። cos square x ይሄኛውንም ለcos square x ይሄንንም ለcos square x ከዛ ምን ይሆናል? ይሄ በዚህ ይጣፋል እንደምታዩት አንድ ማለት ነው። ሲደመር እዚህ ጋር እንደዚህ አይነት ፎርም ግራፍ አጋባችሁ ይሄንን ቲንግ በሌላ አማርኛ ምን ማለት እችላለሁ? sin x over cos x the whole square because x squared over y squared ከነበራችሁ you can write it x over y squared. ቁጥሮቹን ስኩዌር አድርጎ ማካፈልና አካፍላችሁ ስኩዌር ማድረግ አንድ አይነት ነገሮች ናቸው። ለዛ ይሄ ማለት sin over cos እንዳልኳችሁ sin over cos ማለት tan ማለት ነው። tan x ይሆንና ግን ስኩዌር ስላላቸው ሁለቱም ጋር I can write it as tan square x. ከዛ የመጨረሻው ደግሞ 1 over cos ብቻ ቢሆን ኖሮ እንዳልኳችሁ 1 over cos ማለት sec ነው። ከዛ ግን ስኩዌር ስላለበት ይሄ ማለት sec square x. ከዛ ግን ጂን sec ብቻ የምትለው ለማግኘት ደግሞ if you have x square is equals to የሆነ y ብንለው x ምንድነው ብላችሁ x ማለት ደግሞ square root of y ነው ማለት ነው። this thing መጨረሻ ላይ እንደዚህ ይቀራል። ይሄንንም square root ከትቼው ይሄንንም square root ከትቼው ግን ይሄን square root ከsquare root ስለሚወጣ ይሄኛው sec x ይሆናል። ከዛ ደግሞ ይሄኛው 1 plus tan square x square root ይሄ ሁሉ ነገር ሄደን ግን we understand ይሄ ነገር ማለት አላ x ቢሆን ኖሮ ይሄኛው ቲንግ x ቢሆን ኖሮ it would be sec x ይሆን ነበር። ግን c ስለሆነ የሚለው we write it as sec c. ከዛ በኋላ ይሄ ቲንግ የሚለው ምንድነው? I forget ግን ብቻ I am sec c and I know it. So it just says I'm sexy and I know it. የሚለውን ዘፈን like አላ በማትስ so it's kind of እንደዚህ ነገሮችን ለምን ይጠቅማል ለምትሉ ሰዎች here man ብዙ ጊዜ ማትስን አትሊስት አላ ሌላ ነገር ላይ ይጠቅምናል ለምትሉ ሰዎች ሚም አይታችሁ ለመረዳትም ይጠቅማል. So it's kind of cool knowing that. Thank you.